በአላህ ስም እጅግ በጣም ሩህሩህ በጣም ማዛኝ በሆነው የነቢያት ታሪክ የሶሐቦች ታሪክ የትላልቅ ስብዕናዎች ታሪክ የተለያዩ አስተማሪ ታሪኮች ኢላፍ ቲዩብ ሲራ بسم الله اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك والصلاة والسلام على حبيبنا رسول الله وعلى آله وصحبه ومن والاه رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي غيث ابن سعد ابن عبادة رضي الله عنه ምንም እንኳን እድሜው ለጋ ቢሆንም አንሷሮች ግን እንደ መሪያቸው አድርገው ነው የሚመለከቱት። እንዲያው ጺም የሚገዛ ቢሆን ኖሮ ለዚህ ልጅ በገዛንለት ነበር በማለትም ይቀልዳሉ። ይህን ሊሉ የቻሉት ማንኛውም መሪ ሊኖረው የሚገባ ጸጋ ሁሉ እርሱ ላይ ይገኝ ነበርና ነው፣ ጺም የሌለው ከመሆኑ በስተቀር። ለመሆኑ ይህ ህዝቦቹ የጎደለውን ጺም ሊገዙለት በመሻት በስስት አይን የሚመለከቱት ወጣት ማን ነው? አዎ ይህ ሰው እንደ አባቱ ሰዓድ ኢብኑ ዑባዳህ ረዲየላሁ ዐንሁ ሁሉ በህዝቦቹ ዘንድ ተወዳጅ የነበረው ገይፍ ኢብኑ ሰዓድ ኢብኑ ዑባዳህ ረዲየላሁ ዐንሁ ነው። የተወለደው በዓረቦች ዘንድ እጅግ ቸር ከሆነ ቤተሰብ ሲሆን ነቢዩም ዓለይሂ ሰላቱ ወሰላም ለጋስነት የቤተሰቡ አንጡራ ባህሪ ነው በማለት መስክረውለታል። ገይፍ ረዲየላሁ ዐንሁ በህዝቦቹ ዘንድ ይበልጥ የሚታወቀው እጅግ ጥበበኛ ብልህና መለኛ በመሆኑ ነው። ሙስሊም ባይሆን ኖሮ ደግሞ በተንኮል ማንም የማይስተካከለው በመሆኑ ነው። እርሱም ይህን ሐቅ ሳይደባብቅና ሳይሸፋፍን ኢስላም ባያክበኝ ኖሮ አረቦችን ሁሉ ጉድ የማደርግበት ብቃት ነበረኝ በማለት ተናግሮታል። በቅጽበት የተለየ ሐሳብ ማፍለቅ የሚችል ተንኮለኛና የዘዴ ቋት መሆኑ በሲፊን ጦርነት ተገልጿል። በጊዜው ከኸሊፋው ዓሊ ረዲየላሁ ዐንሁ ጎን በመሰለፍ ሙዓዊያን ረዲየላሁ ዐንሁ አውግዟል። እናም አንድ ዕለት ብቻውን ቁጭ ብሎ ሲያስብ ሙዓዊያን ረዲየላሁ ዐንሁና ፓርቲውን እጅግ አደገኛ የሆነ መቀመቅ ውስጥ የሚከታቸው መላ ተከሰተለት። ይሁን እንጂ በጉዳዩ ላይ ይበልጥ እያሰበበት ሲሄድ የአላህን ቁጣ የሚጋብዝ ሊሆን እንደሚችል ገመተ። በይበልጥም ቀጣዩን አንቀጽ ባስታወሰ ጊዜ ሁሉንም ነገር እርግፍ አድርጎ በመተው የአላህን ምህረት ጠየቀ። አንቀጹም እንዲህ ይነበባል። አዑዙ ቢላሂ ሚነ ሸይጣን ረጂም ኢስቲክባረን ፊል አርድ ወመክረ ሰይእ ወላ የሒቁ ልመክሩ ሰይኡ ኢላ ቢአህሊህ فهل ينظرون إلا سنة الأولين فلن تجد لسنة الله تبديلا ولن تجد لسنة الله تحويلا بمدر لاي كراتننا بكفو تنكول مدولتنم انجي الجمر اللاتشو كفو تنكولم ببالبيت لاي انجي بليلا لاي اي سفر سورة فاطر انكت 43 ከዚያም በአላህ ይሁንብኝ ሙዓዊያ በእኛ ላይ የበላይ የሚሆን ከሆነ በብልህነቱ ሳይሆን ለአላህ ባለን ፍራቻ መሆኑ መታወቅ አለበት በማለት የሙዓዊያ ረዲየላሁ ዐንሁና ባልደረቦቹ ብልጣብልጥነት የትም እንደማያደርሳቸው ተናገረ። ገይፍ ኢብኑ ሰዓድ የኸዝረጅ ጎሳ ዋና ሹም የሆነው የሰዓድ ኢብኑ ዑባዳህ ረዲየላሁ ዐንሁ ልጅ እንደሆነ ጠቅሰናል። ሰዓድ ኢስላምን እንደተቀበለ የልጁን ገይፍን እጅ ይዞ ወደ ነቢዩ ሰለዋቱ ረቢ ወሰላሙሁ ዐለይህ በመምጣት ይህ ልጅ ከዚህ በኋላ እርሶን እንዲያገለግል ፈቅጃለሁ አላቸው። ነቢዩ ዐለይሂ ሰላቱ ወሰላም ገይፍን ሲያስተውሉት መልካም ነገሮች ሁሉ በእርሱ ዘንድ የተሰበሰቡበት ቅን ልጅ መሆኑን ተገነዘቡ። ከዚያም ከጎናቸው እንዲቀመጥ ካደረጉት በኋላ ካሁን በኋላ እስከ ሕይወቱ ፍጻሜ ይህ ስፍራ የእርሱ ነው አሉ። አነስ ኢብኑ ማሊክ ረዲየላሁ ዐንሁ እንዲህ ብለዋል። ገይፍ ኢብኑ ሰዓድ
ነቢዩ ዓለይሂ ሰላቱ ወሰላም ዘንድ የነበረው ስፍራ ልክ አንድ የበታች መኮንን ለጦር አዛዡ የነበረውን ስፍራ ያክል ነው። ኢስላምን ከመያዙ በፊት በተንኮል ማንም አይስተካከለው ነበር። የመዲናና አካባቢዋ ነዋሪዎች ሁሉ በዚህ የልጁ ባህሪ ክፉኛ ቆስለው ነበር ማለት ይቻላል። ከሰለመ በኋላ ግን ይህን አደገኛ ባህሪውን ሁሉ ርግፍ አድርጎ በመተው ፍጹም ቅንነትን ተላበሰ። በሙስሊሞች ዘንድም በታማኝነቱና ቅንነቱ የሚታወቅ ሰው ሆነ። ይሁን እንጂ አንዳንድ ጊዜ አስቸጋሪ ሁኔታዎች ሲገጥሙት የቀድሞ ባህሪው ከውስጡ ሉጣ እያለ ለዓመት ይገፋፋው እንደነበር ተስተውሏል። እናም ኢስላም ባያቀበኝ ኖሮ አረቦችን ሁሉ ጉድ የማደርግበት ብቃት ነበረኝ በማለት ደጋግሞ ይናገር ነበር። የገይፍ ብልህነት ይበልጥኑ በለጋስነት ባህሪው ይሸፍን ነበር። ቸርነት ስብዕናው ውስጥ የሚታይ የድንገቴ ጠባይ ሳይሆን ሲወርድ ሲዋረድ በቸርነቱ እጅግ ከታወቀ ቤተሰብ የመጣ ነው። በዘመኑ በነበረው ባህል መሰረት እጅግ ሀብታምና ለጋስ የሆነ ቤተሰብ ቀን ላይ ከፍ ካለ ቦታ ይወጣና ምግብና እረፍት ማግኘት የሚሻ እንዳለ ይጣራል። በጨለማ ደክሞ ችቦ ወይም መብራት ለኩሶ ከሩቁ በማብራት ምግብ የሚገኝበትን ስፍራ ያመለክታል። በዚያ ዘመን የነበሩ ሰዎች እንዲህ ይሉ ነበር። ቂቤና ስጋ የሚፈልግ ሰው ደሊም ኢብኑ ሐሪፍ ቀዬ ይዝለቅ። ደሊም ኢብኑ ሐሪፍ የገይፍ ኢብኑ ዑባዳ አያት መሆናቸው ነው። አንድ ዕለት አቡበክር ረዲየላሁ ዐንሁና ዑመር ረዲየላሁ ዐንሁ የገይፍን ልክ ያለፈ ቸርነት አንስተው ይህ ልጅ እንዲሁ ከተው ነው የአባቱን ሀብት በልግስና ማሟጠጡ ነው ተባባሉ። ሰዓድ ኢብኑ ዑባዳ ሁለቱ ሰዎች የተናገሩትን ሲሰማ አቡ ቁሓፋህና ኢብኑል ኸጣብ ልጄ ስስታም እንዲሆን እየገፋፉብኝ ነውን ማለቱ ተወስቷል። ገይፍ በአንድ ወቅት ለአንድ በጣም ችግር የበረታበት ሰው በርከት ያለ ገንዘብ አበድሮ ነበር። ብድሩ የሚመልስበት ጊዜ ሲደርስ ተበዳሪው ገንዘቡን ይዞ በመምጣት ለገይፍ ሲሰጠው እኔ የሰጠሁትን ነገር መልሼ መውሰድ ልማድ የለኝም በማለት ገንዘቡን መቀበል እንደማይፈልግ ተናገረ። የሰው ተፈጥሮ ምንም ቢያደርጉት አይቀየርም። ቸርነትና ጀግንነት የአንድ ሳንቲም ሁለት ገጽታዎች ሲሆኑ አይነጣጠሉም። አንድ ቸር ሰው ጀግንነት የሚጎለው ከሆነ ይህ የቸርነት ባህሪው የተፈጥሮ ሳይሆን እንዲሁ ከጊዜ በኋላ የመጣ መሆን አለበት። እንዲሁም አንድ ጀግና ሰው ንፉግ ሆኖ ከተገኘ ጀግንነቱ የባህሪ ሳይሆን እንዲሁ በደም ፍላት የሚመጣ ድፍረት ቢጤ ነው የሚል አባባል አለ። ገይፍ ኢብኑ ሰዓድ ግን የቸርነትንና የጀግንነትን ልጓሞች አጣምሮ በቀኝ እጁ የያዘ ግሩም ሰው ነበር። ቸርነቱን አስመልክተን መጠነኛ ማብራሪያ ሰጥተናል። ጀግንነቱን በተመለከተ በነቢዩ ዓለይሂ ሰላቱ ወሰላም የህይወት ዘመንና ከእርሳቸው ህልፈት በኋላ በገሃድ አረጋግጧል። በኸሊፋው ዓሊ ረዲየላሁ ዐንሁና ሙዓዊያ ረዲየላሁ ዐንሁ መካከል ውዝግብ በተነሳ ጊዜ ገይፍ በትክክለኛ አቋም ላይ መሆናቸውን በማመኑ ከዓሊ ረዲየላሁ ዐንሁ ጎን ተሰልፏል። ከዚያም ያለምንም ማቅማማት ሙሉ ወኔውን ብልሃቱንና ገንዘቡን አስተባብሮ ተዋግቷል። ገይፍ እና ፍርሃት እንደማይተዋወቁ በሲፍን በአልጀመልና በአናህራዋን ጦርነቶች ጊዜ ታይቷል። የአንሷሮችን ሰንደቅ ይዞ እንዲህ ሲል ተደምጧል። አሁን የያዝኩትን አርማ ከነቢዩ ሰለዋቱ ረቢ ወሰላሙ ዐለይህ ጋር ሆነንና ጅብሪል ዐለይህ ሰላም አጅቦን ስንዋጋ ይዤው ነበር። አንሷሮች ከጎኑ የሆኑለት የትኛውም ሰው እድለኛ ነው። ኸሊፋው ዓሊ ረዲየላሁ ዐንሁ ገይፍን የግብፅ አስተዳዳሪ በማድረግ ሾሙት። በዚያ ጊዜም የሙዓዊያ አይኖች በግብፅ ላይ ተተክለው ነበር። እርሱ ሙዓዊያ ግብፅን የሚመለከታት በጫነው ዘውድ ላይ እንደምትገኝ እንቁ ነበር ማለት ይቻላል። ስለሆነም ገይፍ ግብፅን እንዲያስተዳድር በዓሊ ረዲየላሁ ዐንሁ መሾሙን ሲሰማ ምንም እንኳን የፖለቲካ የበላይነቱን እየጨበጠ ቢሆንም ክፉኛ ራሱን መቆጣጠር አቃተው። ስለሆነም ዓሊ ረዲየላሁ ዐንሁ
በገይት ረዲየላሁ ዐንሁ እምነት እንዲያጡ ለማድረግ የስም ማጥፋት ዘመቻ ከፈተበት። የተለያዩ መሰሪ ስልቶችን በመጠቀም የገይትን ዝናና ስብዕና ማጉደፉን ተያያዘው። ግብፅ ውስጥ በሚገኙ ደጋፊዎቹ አማካኝነት ሙዓዊያ ረዲየላሁ ዐንሁ የተለያዩ ሴራዎችን እየሸረበ ገይትን ማሳጣቱን ገፋበት። በመጨረሻም ዘዴው ያዘለትና ዓልይ ረዲየላሁ ዐንሁ ስልጣኑን ለተተኪው አስረክቦ ግብፅን እንዲለቅ የሚያዝ ደብዳቤ ለገይት ላከለት። ገይት ይህን ሁሉ የሚያደርገውን ሙዓዊያን ለመበቀል ማሰላሰሉ አልቀረም። አዎን ከጎኑ እንዲሰለፍ የተለያዩ መሰሪነት የተሞላባቸው ዘዴዎችን ተጠቅሞ ሲያባብለው ቆይቷል። በእንቢተኝነቱ በመጽናቱም ነበር ያን ሁሉ ዘመቻ የከፈተበት። ይህን ጉዳይ ግን ኸሊፋው ዓልይ ረዲየላሁ ዐንሁ ስለማያውቁ ለእርሳቸው ሐቁን ይፋ በማድረግ ሴራውን መበጣጠስ ይችል ነበር። ይሁን እንጂ ገይት ረዲየላሁ ዐንሁ ሙዓዊያን ረዲየላሁ ዐንሁ ይበልጥ ማብገን የሚችለው ለዓልይ ረዲየላሁ ዐንሁ ታማኝነቱን በማጠናከር መሆኑን አመነበት። ስለሆነም ከስልጣኑ መነሳቱ ምንም ተጽዕኖ አላሳደረበትም። የእርሱ ፍላጎት ምንጊዜም ሐቅን ማንገስ እንደመሆኑ ያንን የጽናት መንገዱን ገፋበት። እናም ዓልይን ረዲየላሁ ዐንሁ በምክርም ሆነ በጦርነት ለማገዝ በቁርጠኝነት ከጎናቸው ተሰለፈ። ሙዓዊያ ረዲየላሁ ዐንሁ ሙስሊሙን ኡማህ በሰይፍ ከማፋጀት በቀር ሌላ ምርጫ የማይታየው አቋም በያዘ ጊዜ ገይት 5000 የሚሆኑ ተዋጊዎችን እየመራ ለውጊያ ተሰለፈ። ይሁን እንጂ በዚሁ መሃል ኸሊፋው ዓልይ ረዲየላሁ ዐንሁ በኸዋሪጆች በመገደላቸው ጊዜያዊው ስልጣን በልጃቸው በሐሰን ረዲየላሁ ዐንሁ እጅ ላይ ወደቀ። ሐሰንም ረዲየላሁ ዐንሁ ይህን የተራዘመና ለብዙ ሙስሊሞች ማለቅ ምክንያት የሆነ ውዝግብ ለአንዴና ለመጨረሻ ጊዜ ፍጻሜ ሊሰጡት በመወሰን ስልጣናቸውን በፈቃዳቸው ለቀቁ። ለሙዓዊያህም ረዲየላሁ ዐንሁ ታማኝነታቸውን አረጋገጡ። በዚህ ጊዜ ገይት ምንም እንኳን ሐሰን የወሰዱት አቋም ትክክል ቢሆንም ሰራዊታቸውን ባለማማከራቸው ቅር መሰኘቱ አልቀረም። እናም የሚመራቸውን ተዋጊዎች ሰብስቦ ከፈለጋችሁ እስከ መጨረሻዋ እስትንፋሳችን ሙዓዊያን መዋጋታችንን ልንቀጥል እንችላለን፣ ምርጫችሁ መዋጋት ካልሆነ ደግሞ ሙዓዊያ የደህንነት ዋስትና እንዲሰጣችሁ እጠይቅላችኋለሁ አላቸው። ሙዓዊያ ረዲየላሁ ዐንሁ ውዝግቡ በእርሱ አሸናፊነት ተደምድሞ አደገኛ ከሚላቸው ጠላቶቹ መገላገሉን አልጠላውም። ስለሆነም የእርቁን ሐሳብ ተቀበለ። ገይት ኢብኑ ሰዓድ ኢብኑ ዑባዳም ረዲየላሁ ዐንሁ እስከ 59ኛው ዓመተ ሂጅራ በመዲና ቆይቶ ሕይወቱ አለፈች። ጀግናውና ብልሁ መዲናዊ ለኢስላም ብዙ ታግሏል። አላህ ሥራውን ይውደድለት። እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.